ቦታ ምን ያክል እንደምወደውና ምን ያክል እንደተሳሰርን ታውቂያለሽ። በሚገባ ታውቂያለሽ። አንተ መውደድ አታውቅበትም ሲናን። ያንተ ፍቅር መርዝ ነው። አያድንም፣ በጣም ይጎዳል። ተስፋ ቆረጥ። መቼም አልቆርጥም። የኔ የሆኑ ነገሮች ላይ መቼም ተስፋ አልቆርጥም። ይገባሻል? ያንተ የሆኑ ነገሮች ለዚህ ቤት ልብ ምት ከጨመረ የሱን ያህል ገንዘብ ማግኘት አለብህ። ገና ነው፣ ግን አይቀርም። ዛሬም ገብተህ መስራት ነበረብህ። ፔሊን፣ ነገርኩሽ እኮ ብዙ ችግር አጋጥሞኝ ነው። ብትሰሚኝ ጥሩ ነበር። አንተን መስማት አልፈልግም፣ ምክንያቱም ምንም ግድ አይሰጠኝም። እህቴ እንዴት ናት? ሁሉም ነገር ሰላም ነው። በቅርቡ ይሻላታል። እና መቼ የምትነቃ ይመስልሃል? ከሰው ሰው ይለያያል፣ ግን መድኃኒቱን ጠዋት ሰተናታል። አሁን ውስጥ ገብተህ ማየት ትችላለህ። አመሰግናለሁ። ዲዮጎ፣ በጣም አስጨነቅሽኝ እኮ። በጣም ይቅርታ። ይቅርታ ጠይቂኝ። አሁን ነቅተሻል፣ ስለዚህ ችግር የለውም። ደህና አደርክ? ፔሊን፣ እንኳን ደህና መጣሽ። አመሰግናለሁ። ተመልከች፣ ልዕልቷ ነቅታለች። ጨርሶ ይማርሽ። ደህና ነሽ? የሚያምሽ ቦታ አለ? በነገራችን ላይ ፔሊን እባላለሁ። ስለተዋወቅኩሽ ደስ ብሎኛል። ዲዮጎ እባላለሁ።
እና ደህና ነኝ። ምንም አይነት ህመም አይሰማኝም። ኬክ አምጥቼልሻለሁ። ትወጂዋለሽ። መቼም ሐኪሙ አሁን እንድትበላ የሚፈቅድላት ይመስለኛል። ባክሽ ባይፈቅድም እበላዋለሁ። የኢስታንቡል ኬክ ናፍቆኛል። አመሰግናለሁ ውዴ። ቆንጆና አሳቢ ሰው ናት። ሁሉንም በአንድ ላይ አፈስክ ወንድሜ፣ እድለኛ ነህ። እንግዲህ እቺ እህቴ ናት። ስለ እሷ ነግሬሽ ነበር። ትንሽ ፈጣጣ ናት አይደለም? ከዚህ በላይ ራሴን ሳላዋረድ ብሄድ ይሻላል መሰለኝ። ከኬክሽ ጋር የምትጠጪው ሻይ ላምጣልሽ መሰለኝ። እንደዛ ይሻላል። በሌላ አጋጣሚ ብንተዋወቅ ደስ ይለኝ ነበር። ይቅርታ እንግዲህ። ችግር የለውም። ከዚህ ስትወጪ ድጋሜ እንጀምራለን። ተይ ውዴ፣ ባይሆን አንድ ነገር አለ፣ ግን በመሀላችን እናድርገው እሺ? ወንድሜ ሳይመጣ ልጠይቅሽ እስኪ። ሆስፒታል ስላመጣኝ ሰውዬ ነው የምጠይቅሽ። ኦ እሺ። የመጀመሪያ እርዳታ የሚሰጠሽ እሱ ነው? ውይ፣ እዛ ስለነበረ በጣም እድለኛ ሰው ነሽ። ውይ ጀግናዬ ነው ደግሞ። በጣም ቆንጆ ነው አይደለም? ልዑል እኮ ነው የሚመስለው። እኔ እንጃ አላውቅም። ማለቴ አላየሁትም። እኛ ስንመጣ እሱ ሄዶ ነበረ። ብታየው ኖሮ መቼም አትረሺውም ነበር። በጣም መልከ መልካም ነው። ለየት ያለ ሰው፣ ቆንጆ ነው፣ ኮስታራ። በህይወቴ ካየሁት ጺም በጣም የሚያምር ጺም ያለው እሱ ነው። እርግጠኛ ነኝ ድጋሚ እንገናኛለን። ይታወቀኛል። ታውቂያለሽ፣ እኔ በአጋጣሚዎች አምናለሁ። ህይወት ላይ ምንም ነገር ድንገተኛ አይደለም። እና ይሄ እሱ ነው ማለት ነው አይደል? አዎ የእሱ ነው። ለእኔ ትቶልኝ ሄዶ ነው ማለት ነው። ደስ ሲል። ይኸው ሻይ ይዤ መጥቻለሁ። በእኛ ማልቅ። እሺ፣ ግን ላንቺ አይሰጥም። ሐኪም አልፈቀደልሽም። እሺ ይሁንልህ። በጣም አመሰግናለሁ።